በራያ ግንባር በመቶዎች የሚቆጠር የፋሽስቱ አገዛዝ ሰራዊት ሙትና ቁስለኛ ሆኗል። በዚህም ቆቦ ሆስፒታልና ቆቦ ጤና ጣቢያ የህዝብ አገልግሎት ዝግ ሆኖ ውሏል። በፋኒት በዓለም በማንኩሳ የተፈጸመ አረመኔያዊ ወንጀል ህዝቡን አነሳስቷል። ከአዲስ አበባ እስከ ክልሉ ምስለኔ ማስተባበያ ድርሰት ተዘጋጅቷል። ዝርዝር መረጃ ይዘናል። የነበልባሉ ገረመው ወንዳወቅ ብርጌድና የሻለቃ ንሙት የያዛቸው ብርጌድ የጋራ ምክክር አካሂደዋል። ከአንድነት ነጸብራቅ ማግስት ጠላት ባለበት በሄደበት በወጣበት በወረደ በት ሁሉ ተስፋ ቆርጦ ግማሹ እየተበተነ ግማሹ እጅ እየሰጠ ቀሪው ሞቱን እየተጠባበቀ ይገኛል። በፋኒት የዓለምዋሴና ፋኒት መቅደስ ተስፋዬ እንስት እህቶቻችን ላይ ለተፈጸመው አጸያፊ አረመናዊ ተግባር የሚመጥን እያጸፋ ምላሽ መስጠት የሚቻለው በአንድነት ተገምደን ገፈኛውን አገዛዝ በአፋጣኝ በመገርሰስ እንደሆነ የበላይ ዘለቀ እዝ ያምናል ሲል የአማራ ፋኖ ብሔራዊ ኃይል መግለጫ ሰጥቷል። በቻይና ሳይመዘገቡ የሚንቀሳቀሱ የክርስቲያን ህብረት አባላት በመንግስት እየታደኑ እየታሰሩ መሆናቸው ተገለጸ። እስከ መጨረሻው ድረስ አብራችሁ ስትቆዩ እነዚህና ሌሎች ያልተሰሙ መረጃዎችን በዝርዝር እናስደምጣችኋለን። የሚዲያችን ተደራሽነት እንዲበዛ ቪዲዮ ላይክ፣ ቻናሉ ሰብስክራይብ እና ሼር እንዲሁም ኮሜንት መስጫ ሳጥን ድል ለአማራ ፋኖ የሚል አስተያየት እያስቀመጣችሁ አብራችሁን ሁኑ። እነሆ ወደ መረጃችን ገባን። በራያ ግንባር በመቶዎች የሚቆጠር የፋሽስቱ አገዛዝ ሰራዊት ሙትና ቁስለኛ ሆኗል። በዚህም ቆቦ ሆስፒታል፣ ቆቦ ጤና ጣቢያ የህዝብ አገልግሎት ዝግ ሆኖ ውሏል። አፍባ ሚኒሊክ እዝ በበርካታ ቀጠናዎች ከፋሽስቱ አገዛዝ ብልጽግና ሰራዊት ጋር ከባድ ትንቅንቅ እያደረገ የተለመደውን ድል እያስመዘገበ ነው። የሚኒሊክ እዝ አምስቱም ኮሮችና የእዙ ልዩ ዘመቻ እንዲሁም በመደራጀት ላይ ያሉ አህዶች ከፋሽስቱ አገዛዝ ብልጽግና ሰራዊት ጋር ከባድ ትንቅንቅና ተጋድሎ እያደረጉ አመርቂ ድል እያስመዘገቡ ይገኛሉ። በዘመቻ አርበኛ አደማሌ አባናደው በርካታ ሰራዊቱን አመራሩ የተመታበት ጠላት ለክፉ ቀን ብሎ ያስቀምጠውን ብዛት ያለው ሰራዊቱን የኦሮሚያ ብልጽግና ልዩ ኃይልን ጨምሮ በማስገባት የተወሰደበትን ወታደራዊና ፖለቲካዊ ብሎም ዲፕሎማሲያዊ የበላይነት ለመቀልበስ ማጥቃት እያደረገ ቢሆንም በሚኒሊክ እዝ አናብስቶች በአግባቡ ተመክቶ በርካታ ሰራዊቱም እየተመታበት ብሎም እየኮበለለበት ይገኛል። ከዚህ ጋር ተያይዞም ዛሬ ጥቅምት 6 2018 ዓ.ም ማለዳ ጀምሮ ከ6 በላይ ግንባሮች ላይ ከባድ ትንቅንቅ በማድረግ አመርቂ ድሎች ተመዝግበዋል። በፋኒት በዓለም በማንኩሳ የተፈጸመ አረመኔያዊ ወንጀል ህዝቡን አነሳስቷል። ከአዲስ አበባ እስከ ክልሉ ምስለኔ ማስተባበያ ድርሰት ተዘጋጅቷል። የአማራዊቷን አሰቃቂ ግድያ መላው ህዝባችን በአይነ ብረቱ አይቶ በሚገረም ሁኔታ ታዝቧል። መዋሸትም ይሁን ማስመሰል ፈጽሞ አይቻልም። ፋኒት በዓለምዋሴ ሁሉንም ሰው አሳዝናለች። የመረጃው ትክክለኝነት ሞቷን ማስተባበል አይቻልም። ያገዛዙን ሰዎች ፈጽመውታል፣ በእጅጉ አስጨንቋል። ፋኖ ህዝቡን የሚያነሳሳበት የውሸት ቅስቀሳ ለማድረግ እየጣሩ ይገኛል። የአጀንዳ ትርክት ለውጥ መፍጠር አለብን። አስቸኳይ ስብሰባ በአዲስ አበባ በፌዴራል ፖሊስ አባሎችና አመራሮች ከትላንት ጀምረው እስከ እሁድ የሚቆይ ስብሰባ ተቀምጠዋል። የአጀንዳ መለወጫ፣ የወደብ ትርክት፣ አዳዲስ ፈጠራዎችም መክረዋል። የአማራ ክልል ምስለኔ የአመራር መግለጫ እንዲሰጥ ለህዝቡ የማረጋጋት ስራ እንዲሰራ በፋኒት በዓለምዋሴ ሁኔታ የደረሰ ጡት ቆረጣ የለም። በሰራዊታችን የተፈጸመ ዘግናይ ድርጊት የለም። ክልላችን ለማተራመስ የጽንፈኛ ኃይሉ ቅስቀሳ ነው፣ እንደ ብርቱካን ፈጠራ ነው ሊሉን ድርሰት ተዘጋጅቷል። መመሪያም ወርዷል። የፋኒት በዓለም ሁኔታ ከሞቷ አሟሟቷ በማስረጃና መረጃ ሳጋለጡት ብልጽግና በከባድ መረበሽ ግራ ተጋብቷል። ወደ ክልሉ የገባው ሰራዊት ፋኒት በዓለምዋሴን አቅፈን ስመን ተንከባክበን ገደልናት ሊሉ ፈልገዋል ወይ? አይናችሁን ጨፍኑ፣ ላሞኛችሁ መሆኑ ነው። በፋኒት እህታችን ስም አዲስ የዘመቻ ስያሜ ቅስቀሳ መጀመሩ ሐሰተኛ ትርክት አስመስለው ብልጽግናዎች መግለጫ ሊሰጡ መሆኑ ተሰምቷል። ፋኒት በዓለምዋሴ የብዙ ሴቶች ምሳሌ ሆናለች። መላው የአማራ ያስቆጫት የልጅነት አበባዋን ለአማራ ህዝብ ሰጥታለች። ሚኒሻው ሳይቀር ትጥቁን የሚፈታበት ልበሰባሪ መርዶ ሆኗል። ብልጽግናዎችም ለማስተባበል ዝግጅት ጀምረዋል። የነበልባሉ ገረመው ወንዳወቅ ብርጌድና የሻለቃ ንሙት የያዛቸው ብርጌድ የጋራ ምክክር አካሄደ። ጥቅምት 7 02 2018 ዓ.ም ነበልባሉ ገረመው ወንዳወቅ ብርጌድ ህዝብ ግንኙነት የአማራ ፋኖ ብሔራዊ ኃይል አፍባ ምዕራብ አማራ ቀጠና ቴዎድሮስ ዕዝ የራስ ብትወደድ መንገሻ ቲከም 5ኛ ክፍለ ጦር የነበልባሉ ገረመው ወንዳወቅ ብርጌድና የ1ኛ ክፍለ ጦር የሻለቃ ንሙት የያዛቸው ብርጌድ የጋራ ምክክር አካሂደዋል። በምክክር መድረኩ የብልጽግና ስርዓት የተለያዩ አጀንዳዎችን በመፍጠር የሁለቱን ወረዳዎች ማለትም የቋሪትና የይልማና ዴንሳ ወረዳዎችን በሚያገናኙ ቀበሌዎች ጠላት ሆን ብሎ የመልካም አስተዳደር ችግር በመፍጠር አጀንዳዎችን አቅዶ ቢሰራም ነበልባሎቹ የሁለቱ ብርጌድ አመራሮች የጠላት ሴራውን በመረዳት ማክሸፍ መቻላቸውን ገልጸዋል። የጋራ ግንኙነት በመፍጠር በጠላት ላይ የጋራ የእርምጃ አወሳሰድ፣ ያለ ፈቃድ የሚንቀሳቀሱና ችግር የሚፈጥሩ የፋኖ አባላት አመራሮች እርምጃ አወሳሰድ ትግሉ ፍሬ እንዲያፈራ የሁለቱ ብርጌዶች ቅንጅታዊ አሰራር የጋራ እቅድ በማውጣት የጋራ ጠላትን በምን መንገድ መታገል እንደሚገባ፣ ጠላት የሚያቅዳቸውን ተግባራቶች በምን መንገድ ማክሸፍ እንደሚገባ፣ እንዲሁም የሁለቱ ብርጌዶች የጋራ መተዳደሪያ ህገ ደንብ ማውጣት እንደሚገባና ሌሎች ወታደራዊ ሚስጥሮች
ሚስጥሮችን በጠበቀ ጥልቅ ውይይት በማካሄድ ደጀን የሆነ ማህበረሰባችን ማገልገል እንደሚገባ የሁለቱ ብርጌድ ከፍተኛ አመራሮች በምክክር መድረኩ ገልጸዋል። ከአንድነት ነጸብራቅ ማግስት ጠላት ባለበት በሄደበት በወጣበት በወረደበት ሁሉ ተስፋ ቆርጦ ግማሹ እየተበተነ ግማሹ እጅ እየሰጠ ቀሪው ሞቱን እየተጠባበቀ ይገኛል። በየቀጠናው የነበሩ የአንድነት ሳንካዎች ተቋጭተው የአንድነት ትንሣኤን ለመረከብ እና ለማየት ሲደክሙ ሲናፍቁ የነበሩ ንፋስ ላይ ሳይሆን መሬት ላይ ያሉ አናብስቶች ከሰሞኑ እየተሰሙና እየታዩ ባሉ የአንድነት ጭላንጭሎች አሸናፊነታችን ያረጋግጥንበት ሳምንት ነው ሲሉ ገልጸውታል። የአፋብኃ ሰሜን አማራ ቀጠና በላይ ዘለቀ እዝ ሜጀር ጀነራል ውባንታ ባተ የጉና ክፍለ ጦር አካል የሆነችው እስቴ ደንሳ ብርጌድ ሻለቃ 4 በሻለቃ እንዳልክ ክፍሌ በቅጽል ስሙ ሱሪ የሚመራው ሻለቃ ዛሬ ጥቅምት 6 2018 ዓ.ም የወረዳ ላይ ታላቅ ጀብድ ፈጽመዋል። የአማራን ህዝብ ሁሌም ከምድረ ገጽ ለማጥፋት አማራ የሚባል ህዝብም ሆነ ብሔር የለም ብሎ ለማወጅ 24 ሰዓት እየሰራና እየደከመ ያለው ገዳዩ ስርዓት ህዝብን በኢኮኖሚ፣ በፖለቲካ፣ በሃይማኖት፣ በማህበራዊ ህይወቱ ገብቶ እየበዘበዘውና እየነገደበት ይገኛል። ዛሬም የእስቴ ወረዳ የብልጽግና አሽከሮችና ሎሌዎች ከእስቴ መካነ ኢየሱስ ከተማ ተነስተው ልዩ ቦታው ዳጎት ተብሎ ከሚጠራው ቀጠና ላይ የተሰራውን የዳጎት ድልድይ ለማስመረቅ ወደ ቦታው ተንቀሳቅሰው ህዝብን ሰብስበው ይህን የመሰለ 1 ሚሊዮን የፈጀ ድልድይ ሰራንላችሁ፣ ቀጠናውን ከፋኑ አጽድተን ስራ እየሰራ እንገኛለን እያሉ በሬ ወለድ ወሬና ውሸት ለመዋሸት ሙከራ ሲያደርጉ ቆይተዋል። ድልድዩን እየሰሩትና እየጠገኑት ካሉ ሰዎች ወይም መሐንዲሶች የደረሰ መረጃ ግን ድልድዩን የያዙት የ200 ሺህ ብር እንደሆነና ስራው ብዙ ፋይናንስ የማይጠይቅ እንደሆነ አስረድተዋል። በሻለቃ ብርቃየው ደምሴ የሚመራው አናብስት እስቴ ዴንሳ ብርጌድ ይህን መረጃ ቀድሞ በመረዳትና በጉና ክፍለ ጦር ዋና ወታደራዊ አዛዥ በአርበኛ አዛዥ ደሳለኝ ከብርጌዱ ጋር ባደረጉት የተጠና ኦፕሬሽን ሻለቃ 4 በወጣቱና ግስላው በእንዳልክ እየተመራች ውሸታቸውን ለህዝብ ለማስረዳት እየሞከሩ በነበረበት ቅጽበት ከምክሬ ተነስተው ሰፊ ቀጠናን አቋርጠው የ4 ሰዓት ጉዞ ተጉዘው ከመካነ ኢየሱስ 5 ኪሎ ሜትር ርቀት ላይ ወደሚገኘው ቦታ በመድረስ ዙሪያውን ከበባ በማድረግ የስርዓቱ ሎሌ ሚኒሻ ፖሊስ፣ አድማ ብተና ፖሊስ እና የአማራ ሆዳም ካቢኔ አይቀጡ ቅጣት ቀጥተውታል። በውጊያውም አድማ የሞተ 3 ከ10 በላይ የቆሰለ ሚኒሻ የሞተ 4 7 የቆሰለ ፖሊስ መሳሪያውን በየመንደሩ እየደበቀ ልብስ እየቀየረ በየጫካውና በየጢሻው ተበትኗል። ሆዳሙ ካቢኔም የያዘውን የሐሰትና የውሸት ወረቀት መቋጠሪያ ሻንጣውን በየጢሻው እየጣልና እንደ ጦጣና ዝንጀሮ በዱር ገደሉ ገብቶ አናብስቶቹ እየፈለጉትና እያደኑት ይገኛሉ። በፋኒት ያለሟሴና ፋኒት መቅደስ ተስፋዬ እንስት እህቶቻችን ላይ ለተፈጸመው አጸያፊ አረመኔያዊ ተግባር የሚመጠን ያጸፋ ምላሽ መስጠት የሚቻለው በአንድነት ተገምደን ገፈኛውን አገዛዝ በአፋጣኝ በመገርሰስ እንደሆነ የበላይ ዘለቀ እዝ ያምናል ሲል የአማራ ፋኖ ብሔራዊ ኃይል መግለጫ ሰጥቷል። አማራው ላይ ማንነት ተኮር ጥቃት ለማድረስና በሀገሩ ህልው ሆኖ እንዳይኖር በተቸንካሪ ስውት ትርክት ተወልዶና አድጎ በመንግስታዊ መዋቅር መፈናጠጥ የቻለው አረመኔያዊ የአብይ አገዛዝ ስፍር ቁጥር የበዛ እጅግ ዘግናኝ ጭፍጨፋ በአማራ ህዝብ ላይ እያደረሰ ቆይቷል። በአማራ ፋኖ ትግል የፈለገውን ያህል የህዝባችን ህልውና የማክሰም ግስጋሴ ግብ እንዳይመታ እየተመከተ ያለበት የትግል ምዕራፍ ላይ ብንገኝም ትላንት በህፃን አይሻ መሐመድ አትግደሉኝ ሁለተኛ አማራ አልሆንም ተማጽኖ ሳይራሩ በጭካኔ የገደሏት ጨካኞች በቅርቡ መስከረም 30 2018 ዓ.ም በወገራ የበላይ እዝ 3ኛ ኮር ሰሜን አምባራስ ክፍለ ጦር አባል መቅደስ ተስፋዬ በመግደል ሬሳዋን በመኪና የጎተተውና እንዳትቀበር አስፓልት ላይ በመጣል ዝናብና ፀሐይ በማስመታት የጭካኔ ተግባር የፈጸመው የአብይ አህመድ የጦር ወንጀለኛ ስብስብ ጭካኔውን ገፍቶበታል። በስውት ትርክት በቀል ተነሳስተው ህዝብ ጭፍጨፋ የተሰማሩ ደመነብሶች ጥቅምት 2 2018 ዓ.ም ምዕራብ ጎጃም ማንኩሳ አካባቢ ከጠላት ጋር በተደረገ የተኩስ ልውውጥ ቀላል ጉዳት ደርሶባት የአገዛዙ ሰራዊት እጅ የወደቀችው የ19 ዓመቷ ፋኒት ባለሟሴ ላይም ተመሳሳይ ድርጊት ተፈጽሞባታል። ፋኒት ባለምን ከነ ህይወቷ በእጁ የያዘው የአብይ ሰራዊት ከበላይ ኃላፊዎቹ በተሰጠው መመሪያ መሰረት የፋኗን 2 ጡቶች በመቁረጥ አስፋልት ላይ ከመጣሉን ባሻገር አማራ የሚል ንቅሳት ያለበትን የቆዳዋን አካል በመግፈፍ ለአማራ ህዝብ ያለውን ጥላቻና ጭካኔ ያሳይቷል። የተሳሳተ ትርክት እየተጋተ አድጎ የሀገሪቱን ባንክና ታንክ የተቆጣጠረው የአብይ ቡድን በፋኒት ያለሟሴ ላይ የተፈጸመውን አስነዋሪ የጭካኔ ድርጊት የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ እዝ በእጅጉ አስቆጥቶታል። ድርጊቱንም አምርሮ ያወግዘዋል። በፋኒት ያለሟሴና መሰል እንስት እህቶቻችን ላይ ለተፈጸመው አረመኔያዊ ግድያ የሚመጠን ያጸፋ ምላሽ መስጠት የሚቻለው በአንድነት ተገምደን ግፈኛውን አገዛዝ በአፋጣኝ በመገርሰስ የጥፋት እጆቹን መቁረጥ ሲቻል እንደሆነ የበላይ ዘለቀ እዝ ያምናል። በእንስት እህቶቻችን ያለሟሴና መቅደስ ተስፋዬ ላይ ብቻ ሳይሆን በመላው አማራ ወገኖቻችን ላይ የደረሰን አረመኔያዊ ድርጊት ሆኖ በጥቁር መዝገብ ሰፍሯል። ይህ ፋሽስታዊ ቡድን ከመሰረቱ በመንቀል የአማራውንና የሀገራችን ህልውና ማረጋገጥ ጀኛ ፍቱን ፈውስ መሆኑን እዛችን የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ እዝ በጥብቅ ይገነዘባል። ክቡራትና ክቡራን የቻናላችን ቤተሰቦች ለሰዓቱ ያዘጋጀ
ያዘጋጀናቸው መረጃዎች እነዚህን ይመስሉ ነበር። በሌላ የመረጃ ሰዓታችን እስክንገናኝ ድረስ የዩቲዩብ ቻናላችን ሰብስክራይብ፣ ሼር እንደዚሁም ላይክ እያደረጋችሁ ጠብቁን። ቸር ያገናኘን። መልካም ቆይታ